ኢቢኤስ አስቸኳይ ማብራሪያ ሰጠ። ስህተት ተፈጥሯል ብሏል። ኢቢኤስ ቴሌቪዥን አዲስ መግለጫ አውጥቷል። ሙሉ መረጃውን እናደርሳችኋለን። የ2 ዓመት ሕፃን ልጁን ገድሎ አስከሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው አባት በዕድሜ ልክ እስራት ተቀጣ። ዝርዝሩን እንዳስሰዋለን። ፕሬዝዳንት ኢብራሂም ትራኦሬ በቡርኪና ፋሶ ሁሉም ዜጋ እስከ ሁለተኛ ደረጃ ትምህርት በነፃ መማር ብቻ በቂ አይደለም በማለት ዜጎች የዩኒቨርሲቲ ትምህርታቸውንም በነፃ መማር እንደሚችሉ ይፋ አደረጉ። የዕለቱ አንኳር መረጃዎቻችን ናቸው። ሰላም ጤና ይስጥልን። እንዴት አላችሁ? ክቡራትና ክቡራን የቻናላችን ቤተሰቦች ከብራና መረጃ የሰዓቱን አንኳር ዜናዎች ይዘንላችሁ መጥተናል። እስከ ዜናዎቻችን ድምዳሜ ቻናላችንን ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁን እንድትቆዩ በአክብሮት እንጋብዛለን። ወደ ዝርዝር መረጃዎች የ2 ዓመት ሕፃን ልጁን ገድሎ አስከሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው አባት በዕድሜ ልክ እስራት ተቀጣ። ከወላጅ እናቷ ጋር በመጋጨቱ ምክንያት የ2 ዓመት ሕፃን ልጁን ጉሮሮዋን አንቆ በአሰቃቂ ሁኔታ ከገደለ በኋላ አስከሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው ግለሰብ በእስራት መቀጣቱን በማዕከላዊ ኢትዮጵያ ክልል የስልጤ ዞን ፖሊስ መምሪያ አስታውቋል። ድርጊቱ የተፈጸመው በማዕከላዊ ኢትዮጵያ ክልል በስልጤ ዞን በደሎቻ ከተማ አስተዳደር ፈረጃት በ02 ቀበሌ ልዩ ስሙ አደባባይ ተብሎ በሚጠራው ስፍራ እንደሆነ ፖሊስ መምሪያው በላከው መረጃ ገልጿል። ተከሳሹ የሕፃኗ እናት ከሆነችው ባለቤቷ ጋር በመጋጨቱ ምክንያት የስጋ ልጁን አንገቷን አንቆ ሕይወቷን ካሳለፈ በኋላ 10 ሜትር ጥልቀት ባለው የመጸዳጃ ቤት ጉድጓድ ውስጥ ማስገባቱ በሰውና በሰነድ ማስረጃ ተረጋግጧል። ጥቆማ የደረሰው የደሎቻ ከተማ አስተዳደር ፖሊስ ተጠርጣሪውን በቁጥጥር ስር አውሎ የሕፃኗን አስከሬን ከመጸዳጃ ቤት ጉድጓድ ከ2 ቀን በኋላ በማውጣት አስከሬኑን ለምርመራ ወደ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መላኩ ተገልጿል። ፖሊስ የምርመራ ውጤቱን በመያዝ ለተፈጸመው ድርጊት አስፈላጊ የሆኑ የሰውና የሰነድ ማስረጃዎችን አሰባስቦ ምርመራውን በማጣራት መዝገብ አደራጅቶ ለስልጤ ዞን አቃቤ ሕግ አቀርቧል። በዚህም አቃቤ ሕግ ከፖሊስ የቀረበለትን የምርመራ መዝገብ አይቶና ፈትሾ ተከሳሹ በ1996 ዓመተ ምህረት የወጣውን የኢፌድሪ የወንጀል ሕግ አንቀጽ 539 ዝባር 1 ሀ ስር የተደነገገውን በመተላለፍ በፈጸመው ከባድ የሰው ግድያ ወንጀል ክስ መስርቶ ለስልጤ ዞን ከፍተኛ ማቅረቡን አስረድቷል። ፍርድ ቤቱም ከአቃቤ ሕግ የቀረበለትን የነፍስ ግድያ ወንጀል ክስ የቀረበለትን ተገቢ የሆነ ማስረጃ መሰረት በማድረግ የስልጤ ዞን ከፍተኛ ፍርድ ቤት ተከሳሽን ያርማል፣ ሌሎችን መሰል ድርጊት የሚፈጽሙ አካላትን ያስተምራል በማለት መጋቢት 4 ቀን 2017 ዓመተ ምህረት ተከሳሽ ደጀኔ መኮንን ገብረ ጻዲቅ በዕድሜ ልክ በጽኑ እስራት እንዲቀጣ ወስኗል። ፕሬዝዳንት ኢብራሂም ትራኦሬ በቡርኪና ፋሶ ሁሉም ዜጋ እስከ ሁለተኛ ደረጃ ትምህርት በነፃ መማር ብቻ በቂ አይደለም በማለት ዜጎች የዩኒቨርሲቲ ትምህርታቸውንም በነፃ መማር እንደሚችሉ ይፋ አደረጉ። የቡርኪና ፋሶ ዩኒቨርሲቲ ተማሪዎች የትምህርት የምግብና የመኝታ አገልግሎት በነፃ እንደሚያገኙ ፕሬዝዳንቱ ገልጸዋል። ፕሬዝዳንት ኢብራሂም ትራኦሬ እንደገለጹት ከሆነ በአገሪቱ የተማረ ዜጋ ለማፍራትና የወጣቶችን ምርታማነትን ከፍ በማድረግ እነሱም የተሻለ ገቢ እንዲያገኙ በአገሪቱ በሁሉም ደረጃ የሚሰጡ ትምህርት
ነፃ መሆን አለበት በማለት ገልጸዋል። ሁሉም የአፍሪካ ሀገራት እንደ ኢብራሂም ትራኦሬ መሪ ቢኖራቸው አፍሪካ ከሌሎች የተሻለች ቦታ ትሆናለች የሚል ግምትም እኛ አስቀመጥን። ሌላኛውና ከሰሞኑ አነጋጋሪ ጉዳይ የነበረው የኢቢኤስ ጉዳይ ነው። ኢቢኤስ ቴሌቪዥን አስቸኳይ ማብራሪያ ሰጥቷል። ስህተት ተፈጥሯልም ብሏል። ማብራሪያውን እንደሚከተለው እናቀርብላችኋለን። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህ ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማም በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸውን እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት ይህን ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መጥታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነ ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎች እንዳገኘን በድጋሚ እናሳውቃለን። ከኢቢኤስ ቴሌቪዥን ማኔጅመንት ክብራትና ክብራን የብራና መረጃ ቤተሰቦች ከብራና መረጃ የሰዓቱ አንኳር ዜናዎች እስካሁኖች ነበሩ። በወሬዎቻችንና በዜናዎቻችን አሪፍ ጊዜ እንደሸመታችሁ ተስፋ እናደርጋለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተወዳጁን ትኩስና ወቅታዊ መረጃዎችን ወዲያውኑ ታገኛላችሁ። የቻናላችን ቤተሰቦች ላይክ፣ ሼር፣ ኮሜንት ያደረጋችሁ ቤተሰባዊነታችሁን ተጠናክሩ እናሳስባለን። ጤና ይስጥልን። ብራና መረጃ